ደብረ ዘይት የተካሄደው የመከላከያ ከፍተኛ አመራሮች ዝግ ስብሰባን በተመለከተ ምን ሰጣችሁ መረጃ በዲቴል ገና በዝርዝር እንሄድበታለን። አብይ አህመድ ከእሁድ ዕለት ጀምሮ እስከ ዛሬ ማክሰኞ ቀን ድረስ በደብረ ዘይት አየር ኃይል ግቢ ከፍተኛ የመከላከያ አመራሮች በዝግ ስብሰባ ሲመክሩ ውሏል። የስብሰባ ዋነኛ ዓላማ በሰራዊቱ ውስጥ እየታየ ያለውን ከፍተኛ የሞራል ውድቀትና የአመራር ድክመት ለመገምገም በሚል የተጠራ ነው። ግምገማ የተደረገው በደብረ ዘይት ነው። ዝግ ስብሰባ ነው። ከእሁድ ጀምሮ ማክሰኞ ድረስ የቀጠለ ዝግ ስብሰባ እና ሲሪየስ ግምገማ ነው። አሁን እንደዚህ ያለ ቁልፍ መረጃ እንዴት ተገኘ የሚላል ሁል ጊዜ እንዴት ሊገኝ ይችላል ብለ ግራ ተጋብቶ ምናምን ያለ ሰው በኋላ ላይ ትክክለኛው ነገር ሲመጣ ለመደምደም እንዲህ ነበር እንዴ ተብሎ ነው የሚታለው። ኤኒዌይ እሱ ጋር አልነካካም። አንደኛው አጠቃላይ ወቅታዊ የሰራዊቱ ሁኔታ በሚል ግምገማ ተካሂዷል። አጠቃላይ ወቅታዊ የሰራዊቱ ሁኔታ። ሁለተኛው በሰራዊቱ ውስጥ የሚታዩ ተግዳሮቶች የሚል የግምገማ ነጥብ ነበር። ሶስተኛው ለጠላት መረጃ አሳልፎ የመስጠት ወይም የመገዛት ዝንባሌ በሚል ግምገማ ተካሂዷል። ይሄ ከፍተኛ አመራሮችንም ጭምር የግምገማ ውስጥ የከተተ ነው። አራተኛው ከተልእኮ ውጪ በንግድና በኮንትሮባንድ ስራ መሰማራት ይላል። ባጭቲን ዛሬ አቅርቤ ያለው አይደለ? አነጋግሩት ባጫን። አሁን ያላችሁ የነበረው በኮንትሮባንድ ከተልእኮ ውጪ በንግድና በኮንትሮባንድ ስራ መሰማራት እንዳለ በሙሉ ኮንትሮባንድ ነጋዴ ሌባ ናችሁ ሲላቸው ነው የነበረው። ትክክለኛ እንዴት ያለ ሙልጭ ያለ ዘረፋ ላይ የተሰማራ ቡድን። የግምገማ ኪ ፖይንቶች ተደርገው የተወሰዱት እነዚህ ሆነው የሞራል ውድቀትና የአመራር ብቃት ማነስ፣ ሰራዊቱ መደበኛ ስራውን ትቶ በፖሊስና በሚሊሻ ስራ እንዲሰማራ መደረጉ፣ ማለቂያ በሌለው የእርስ በርስ ጦርነት ውስጥ መቆየቱ ለከፍተኛ መሰላቸትና ለሞራል ውድቀት ምክንያት ሆኗል ብለው በድፍረት ያነሱ አሉ። ሌላው የብሔር ተጽዕኖ ተነስቷል። ሰራዊቱ ከብሔርና ከሃይማኖት ወገንተኛነት ነፃ መሆን ሲገባው በአሁኑ ወቅት በአመራሩም ሆነ በበታች ሰራዊቱ ዘንድ የብሔር ተጽዕኖ መባባሱ ይህም በመካከል አለመተማመን እየፈጠረ ነው በሚል በድፍረት ቀርቧል። ተቀበል ማለት እንደዚህ ነው። አሁን ጌትሽማሞ እዚህ ጋር ነው ተቀበል ማለት ያለ ተቀበልን እዚህ ጋር ነው ማስገባት። ነገርናችሁ። ስርዓቱ እያበቃለት እየፈረሰ ያለ ስርዓት ነው። በቃ ሊጠገን አይችልም። ከዚህ በላይ ፈርሷል። የሚጠበቅብህ ሌላው አካል ለኢትዮጵያ ያለህ ራዕይ ምንድን ነው? ስር ነቀል የሆነ የማያዳግም ለውጥ አምጥተህ የጉልቻ መለዋወጥ ያልሆነ መሰረታዊ ለውጥ በኢትዮጵያ እንዲመጣና ህዝባችን እፎይ ቀጠናውም የሚረጋጋበት ነገር የሚመጣበት ምንድነው የጋራ ማኒፌስቶ? እሱ ነው መጠየቅ ያለበት ሌላው አካል እንጂ መጣ በቃ ወታደር ውስጥ ይሄ ተነሳ፣ ይሄ ኢንተርቴን ተደረገ። የብሔር ተጽዕኖ ሰራዊቱ ከብሔርና ከሃይማኖት ወገንተኛ ነፃ መሆን ሲገባ በአሁኑ ወቅት በአመራሩም ሆነ በበታች ሰራዊቱ ዘንድ የብሔር ተጽዕኖ እየተባባሰ መጥቷል። በቋንቋ ማስፈራራት ወታደሩን የተለየ ጥቅም ማግኘት፣ የተለየ ሹመት ማግኘት ከላይ ጀምሮ ተራው ሰራዊት ጋር የወረደ ሆኗል። መረጃ አሳልፎ መስጠት አብይ አህመድ ለጠላት መረጃ በመስጠት እስከ ተልእኮ ተቀባይነት ያደገ ሁኔታ ተከስቷል በሚል ተናግሯል። አመራሩ ሲያልበው ነበር። ይሄ ጀነራል ምናምን የምትለው በሙሉ ሲያልበው ነው ያመሸው። ዛሬ ሲያልበው ለጠላት መረጃ መስጠት ይኸውልህ። ግን የሚገርመው ፓርት ምን እንደሆነ ታውቃላችሁ? ዛሬ እስኪያልባቸው ድረስ ለጠላት መረጃ በመስጠት ተልእኮ እስከ መቀበል የደረሳችሁ አላችሁ አላቸው። ትላንት ምን ብለናችሁ ነበር? ትላንትና ቲፒኤልኤፍ ከወታደር ውስጥ መልምሏል የሚል ስጋት አለ
አላላችሁም? ከራሱ አንደበት አወጣውና እዛ መለመላችሁ አላላቸውም። ተልኮ መቀበል አለ። ከማን አያችሁ? መረጃ መስጠት ተልኮ መቀበል አለ። ዛሬ ሲናገር የዋለውን እኔ ማታ እየተናገርኩት ነው። ቁጭ ብሎ ይሰማላ። አሃ እንዲህ እየተባለ ነው። አዎ ማክሲመም አቅማቸው ስራችን ያሉትም ተራ እንደው የዩቲዩብ የሚለቀም ሳንቲም ይገኝውን የሆነ ነገር ይገኝውን ብሎ እንቅልፋቶ በመቀኝነት የሚሰራው እንዳለ ሆኖ የአብይ አገዛዝ ደግሞ በቃ ቶሎ በሉ ዛሬ የተጋለጠውን ነገር አንሱት፣ ዩቲዩብ ላይ እንዳያድር አድርጉ፣ የሆነ ነገር አድርጉ ሆነ። who cares? ይቺ እያንዳንዷ የምንናገራት አሁን ተዘጋጅቶ ተቀርጾ በቲክቶክ ያብዳል፣ በማህበራዊ ሚዲያ ያብዳል፣ በረም ብሎ አለ፣ በሳተላይት ተደጋግሞ ይሄዳል። በቃ ህዝባችን ጋር መድረስ ያለበት ህዝብ ጋር ከመድረስ ሊያቆመው የሚችል ማንም የለም። ግን ይሄው ለመረጃው በቃ ማክሲመም አቅማቸው ይሄ ነው። መረጃ እንዳናገኝ ማድረግ አይችሉም። ይሄንን ያውቃሉ፣ አይችሉም። ሌላው ከኮንትሮባንድ ጋር የተገናኝቶ የተነሳ ነው። የኮንትሮባንድና የንግድ ተሳትፎን አንዳንድ የአመራር አባላት ከተሰጣቸው ወታደራዊ ግዳጅ ይልቅ በኮንትሮባንድ መሰማራታቸው ሰራዊቱን ወደ ንግድ ተቋም እየቀየረው ነው በሚል ትችት ተሰንዝረዋል። አመጣውላችሁ ዛሬ ይኸው የባጭቲን 5,500,000 5,500,000 በሁለት ቼክ 11 ሚሊዮን ከባለ ሀብት ፉት ሲል አይታይም፣ የትም አይሄድም፣ ማንም አይወጣም ብሎ ነው ያሰበው። ፍርድ ቤት የሚደብቁት ከፍርድ ቤት ይገኛል። ደብረ ዘይት ሂደው በድብቅ ተሰበሰቡ፣ መረጃ ወጥቷል። እንዴት እነሱን ይጭነቃቸው? የፖለቲካ መፍትሄ አስፈላጊነት ተነጋግረዋል። ከኮንትሮባንድ ከሌላው በሻገር በሀገር ውስጥ ያሉ ችግሮች በኃይል ብቻ ለመፍታት መሞከር ሰራዊቱን ከህዝብ እያራቀው መሆኑን ለችግሮቹ ፖለቲካዊ መፍትሄ መፈለግ ይገባል በሚል ንግግር ያደረጉ አሉ። ከሌ ምናምን በቃ ይበቃል። በጥቅል እያወራን ይሄ ተነስቷል። በጣም ቁልፍ የሆኑ ጉዳዮች እነዚህ ተነስቷል። መጨረሻ ላይ አብይ አህመድ እንደው ጠቅለል ያደረገበት መንገድ ሰራዊት ውስጥ ችግሮቹን በመፍታት ስትራቴጂካዊ አገራዊ ተልዕኮ ዝግጁ እንዲሆን ማድረግ አለባችሁ በሚል ለስትራቴጂካዊ አገራዊ ተልዕኮ በፍጥነት አዘጋጁት የሚል መመሪያ ነው የሰጠው። በዚያ ስብሰባ ላይ ሌላው የሚገርመው የድምፃዊ ቴዲ አፍሮ ጉዳይ ሳይጠበቅ መነጋገሪያ ሆኖ ተነስቷል። በአጠቃላይ በስብሰባው ሂደት ላይ በአመራሩ ዘንድ የመሰላቸት ስሜቶች ነበሩ። ቁጭ ብሎ የሚገመግማቸው ገምጋሚ እዛው አደራጅቶ ባመጣው መረጃ መሰረት እና ቴዲ አፍሮ ህዝቡን አነቃንቆታል። መንግስት ላይ ያለው አመኔታ ህዝቡ አሁን በጭራሽ በቃ 0 ወርዷል እና ቀላል ያልሆነ ህዝብ ሞቢላይዝ አድርጓል። እነዚህ መልእክቶች እየተባሉ አንዳንዶቹ በተቆርቋሪ ስሜት ገንዘብ ማለት ይሄ ሰውዬ ለገንዘብ ብሎ ይሄንን አድርጎታል የሚባል አይደለም፣ በፍጹም ዓላማ ነው፣ ድርጅት አለ ምናምን አለ ሁላ ሲሉ ነው የቆዩት። ለማንኛውም ትርምስምስ ያለና ውስጣቸው ውጥንቅጦ የጠፋ ሁኔታ ተፈጥሯል። ይሄንን ይመስላል ዛሬ ያነስንላችሁ። አንዱ የጀነራሉ ዝርፊያ ነው። ባጫ ደበሌንና 11 ሚሊዮኑን በሰነድ አስደግፈን አሳይተናቸዋል። በደብረ ዘይት የተካሄደው የጀነራሎቹ ዝግ ስብሰባውን የሰማችሁት ነው። በመቀሌ ሱዳንና በባህር ዳር የተባባሰውን ሁኔታ አንስተናል። ባህር ዳር ላይ ሂት እንዲኖር ባህር ዳር እንድትመታ ለማድረግ ከባህር ዳር ነው ድሮኖች እንዲነሱ እየተደረገ ያለው። አንደኛ ዲፕሎማሲ ላይ እየሰራችሁ ያላችሁ አካላት የአገዛዙ ሆን ብሎ መሰረተ ልማቶች እንዲወድሙ ለማድረግ የሚያደርገው ሴራ መሆኑን የሱዳን መንግስት እና ሰራዊት እንዲረዳ ማድረግ ያስፈልጋል። ዲፕሎማሲ ላይ የምትሰሩ አካላት ይህንን ማስረዳት ጠቃሚ ነው። በህዝቡን የሚጎዳ ነገር ምንም ነገር እንዳይደረግ ሆን ብለው አስበው ነው ይህን እያደረጉ ያሉት። ሌላው ግን በፍጹም በአማራ ክልል ላይ ወይም ትግራይ ክልል ላይ የሚደረግ ወይ የሚቆይ ጦርነት እንዳይኖር ማድረግ በጣም አስፈላጊ ነገር ነው። አብይ አህመድ አሁን ባሰበው መንገድ ደብረ ዘይት ላይ በሰጠው ኦሪንቴሽን መሰረት ወደ ጦርነት የሚገባ ከሆነ በፍጹም ትግራይም አማራም ጦርነትን ተሸክመው እንዲቆዩ መፍቀድ አይገባም።
በግድ ገፍቶ ከመጣ እዛው እሱ ያለበት ሂዶ መነጋገር እንጂ እንዲህ አይነት የተራዘመ ነገር እንዳይፈጠር የሚያስችል ነገር ማድረግ ያስፈልጋል። በተቻለ መጠን ጦርነትን ለማስቀረት የሚቻለው ለምታደርገው ዝግጅት ነው ይባላል ሳይንሱ። በበቂ ሁኔታ መነጋገር፣ ይሄ የመከፋፈል ሆን ተብሎ የሚወረወሩ አጀንዳዎችን ገለል አድርጓቸው። አሁን ከፍ ያለ የአማራ ሕዝብ የገባበት ፈታኝ ሁኔታ አለ። እዛ ላይ ማተኮር ያስፈልጋል። ያለነው በትግራይ የፕሬዝዳንት ምርጫ መካሄድን ተከትሎ በተፈጠሩ ሁኔታዎች ላይ ነው እየተነጋገርን ያለ ነው። እንግዲህ በትግራይ የደብረ ጽዮን ገብረ ሚካኤል ፕሬዝደንት ሆኖ በትግራይ ተመርጧል። ዛሬ ደብረ ጽዮን በፕሬዝደንትነት የተመረጠው ከፕሪቶሪያ ስምምነት ጋር ከፕሪቶሪያ ስምምነት በፊት ትግራይ ላይ በተደረገ ምርጫ 2.8 ሚሊዮን ህዝብ ገደማ በምርጫው ተሳትፏል ብሎ ጌታቸው ረዳ ያሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እና የህወሓት ተቃዋሚ ነኝ የሚለው የስምረት ፓርቲ ፕሬዝደንት ጌታቸው ረዳ ሲያብራራ ሲገልጽ የነበረው ነው። በወቅቱ 2.8 ሚሊዮን የትግራይ ተወላጆች ተሳትፈዋል። ከዚያ በኋላ አብይ አህመድ ይሄ ምርጫ የጨበራ ወይም የጨረቃ ምርጫ ነው፣ ይሄ ምርጫ ህጋዊነት የለውም በሚል ምርጫውን በመቃወም ምክንያቱ እንደ ትሪገር ፖይንት ወስዷል። አብይ ወደ ትግራይ የዘመተበት መሰረታዊ ዓላማ ምርጫ ተደረገ አልተደረገ ከሚል ጋር የተያያዘ እንዳልሆነ ነግረናቸዋል። በፍጹም ከምርጫው ጋር የተያያዘ ጉዳይ አይደለም። ይሄን አንስተናል ዘርዝረን። አሁን እዛ ላይ ጊዜ አላባክንም። ለምን ወደ ትግራይ መዝመት አስፈለጋቸው? ለምን ወደ አማራ መዝመት አስፈለጋቸው? ኮዙ ምንድነው? ዘርዝረነዋል። የሆነ ሆኖ ግን ትግራይ ላይ ቀውስ ተፈጥሯል። የፖለቲካ ቀውስ። ያ የፖለቲካ ቀውስ በምን ጋፑ ሊፈታ ይችላል፣ ይሄ ጋፕ ሊደፈን ይችላል የሚለው ነው አሳሳቢ የነበረው። ከምርጫው ጋር ተያይዞ ይሄ ምርጫ መደረግ የለበትም በሚል በምርጫውን ምክንያት በማድረግ ጦርነት እንዲቀሰቀስ ተደርጓል። ምርጫው ምክንያት ነው የተደረገው። በአመዛኙ ግን አቢሲኒያ የሚባለውን ክፍል ኤርትራን፣ ትግራይንና አማራን የማውደም ፕላን ያለው በዘለቄታው የኩሽ ኢምፓየር እመራለሁ የሚል ቡድን 4 ኪሎ ላይ ስልጣን በመቆጣጠሩ ምክንያት ያንን ሄጅሞኒ ያንን የስልጣን ፍላጎት ለማስፈጸም ከአማራም ከኤርትራም በላይ በወቅቱ ኢሚነንት የሆነ ወቅታዊ ስጋት ቲፒኤልኤፍ የሚባለው ኃይል ነው የሚል ግምገማ በጨፌ ኦሮሚያ ተካሂዷል። ያ የጨፌ ኦሮሚያ ግምገማ የቲፒኤልኤፍ ስጋትነት አንድ ከፍ ያለ ኢፈርት የሚባል ድርጅት አለ። ጀነራሎቹን በኮንትሮባንድ ሲከሳቸው ነበር አብይ አህመድ እንደምታውቁት በ27 ዓመት ውስጥ ገንዘብ አካብተዋል የሚል። ለዚያ ነው እሱ ወደ ስልጣን እንደመጣ ወዲያው የኔ የሚለውን ኮንስቲትዌንሲ ሰብስቦ በማናቸው መንገድ ዘርፋችሁ ሀብት አከማችሁ፣ አማራውን ግን አጠፋዋለሁ አለን ያለው ሚልኬሳ ሚደጋ ከአብይ አህመድ ጋር ሲሰበሰብ ከርሞ ግፈኝነቱን ተጠይፎ ይወጣ። ይሄ ብቻ አይደለም። ከአብይ አህመድ ጋር ሲሰራ ቆይቶ ግፈኝነቱን ተጠይፎ በአደባባይ አብይ አህመድ አማራውን ለማጥፋት መነሳቱን እንዳማከራቸው የኦሮሞ ተወላጅ የሆነው ታዬ ደንዳ አሁን እስር ቤት እየማቀቀ ያለው በግፍ አብይ አህመድ ሊያጠፋን መነሳቱንም እንደዚሁ ነግሮናል። እነዚህ አካላት ከዚያው ከስርዓት ውስጥ ያሉና በኦህዴድ ውስጥ የቆዩ ስለሆኑ በከፍተኛ ኃላፊነትም በሚኒስትር ደረጃ ያሉ ስለነበሩ ለመረጃ ያላቸው ቅርበት እና ከአብይ አህመድ ጋር ያላቸው ትስስርና ኦህዴድ የሚንቀሳቀስበትን የፖለቲካ ዓላማ ጠንቅቀው መረዳታቸው ከሰብአዊ እሳቤ የወጣ ሲሆንና በአጠቃላይ ሂደቱ ሀገሪቷንም የምስራቅ አፍሪካ ቀጠናንም ቀውስ ውስጥ እንደሚከት ታውቀው እንዲህ ያለ እንዳውም ታዬ ደንዳ ሰይጣናዊ ተግባር ብሎታል በሚያደርግ ሰው ጋር በፍጹም በሰው ሞት ደም የሚረካ ሰው ነው በሚል የተጠየፈው አብይ አህመድ። እንዲያውም ቅርብ ጊዜ እንደሰማችሁት 50 ሚሊዮን ህዝብ ለኢትዮጵያ በቂዋ ነው የሚል አቋም እንዳለው። ስለዚህ በእያንዳንዱ ጦርነት በእያንዳንዱ ረሃብ በሚሊዮን የሚቆጠር ቢያልቅ ችግር የለም በነሱ። ዳንኤል ክብረትም እንደሚባለው አይደለም እንጂ ቢያልቅ እንኳን አለ አሁን በሚደረጉ ትግሎች 10 ሚሊዮን አልቆ ሌላው ቢቀር እኮ ከ120 ሚሊዮን ሌላው በሰላም ይኖራል የሚል ትንታኔ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ነኝ የሚል አካል በአደባባይ በስቴት ሚዲያ የሰጠበት እኮ።
ይሄ ምንም እኮ የሚደንቀን ነገር የለም። ሾርት ሚሞሪ እንደሚባለው ከስር ከስር እየዘነጋን ካልሆነ በቀር አሁን አንዳንዱ እንዴት ተደርጎ 120 ሚሊዮን ወደ 50 ሚሊዮን ሊሄድ ይችላል ብሎ ሊያስብ ይችላል። እየነገረህ ነው እኮ 10 ሚሊዮን ይለቃል። ሌላ አብይ አህመድ ያለው ንግግር እስከ ዛሬ ከሆነው ግድያ ይበልጣል እኔ ያለው እኮ እኛን ከነካችሁን አይታችሁ የማታውቁት አይነት በጣም ቀይ ሽብር ምናምን ሽብር የሚያስንቅ ታያላችሁ ነው ያለው። ስለዚህ ወደ ትግራይ ያነጣጠረበት መሰረታዊ ምክንያት ግልጽ ነው። ሰብሰብ ላድርገውና ስለዚህ በቀዳሚነት ምቹም ሁኔታ ፈጥሮለት ነበር። ለምን? በኢትዮጵያዊነት ስም እየማለ ስለመጣ አማራውን በቀላሉ ከጎን ያሰልፈዋለሁ፣ ዲያስፖራውን በቀላሉ ከአጠገብ ያሰልፈዋለሁ የሚል ስልት ካልኩሌሽን ነው። በ27 ዓመት የኢህአዴግ አገዛዝ የተማረረው ህዝብም በዋነኛነት የድርጅቱ ብሬን ክፍል ቲፒኤልኤፍ ነው ብሎ በቲፒኤልኤፍ ላይ ነው ጥርስ የነከሰው። ተገቢነትም ያለው ዋነኛው ራሱ ኢህአዴግ ህወሓት ኢህአዴግ እየተባለ ይጠራ ስለነበረ በሌላው አካል አጠራሩም ላይ ያንን እንዳጋጣሚ ተጠቅሞበት አሁን this is the time ከኢትዮጵያ ፖለቲካ ትግራይን ወደ በሻሻነት ለመቀየር የሚያስችል ብሎ ነው የገባው። ስለዚህ 2.8 ሚሊዮን እነጌታቸው ረዳ ባሉት መሰረት 2.8 ሚሊዮን ህዝብ የተሳተፈበት የምርጫ ሁኔታና የወከሏቸው አካላት የራሳቸው ጉዳይ ተብሎ ጦርነት ተከፈተ። በጦርነቱ አብይ አህመድ አሸነፍኳልና በሙሉ ነጋ ዶክተር ሙሉ ነጋ የሚመራ መንግስት በመቀሌ አቋቁም ያለዋል። የወራት ዕድሜ ሳይኖረው የቲፒኤልኤፍ ፋይል ከቆላ ተንቤን ተነስቶ ሲያበቃ አብይ አህመድን አሯሩጦ ምንድነው ጣርማ በር አደረሰው። የሙሉ ነጋ ካቢኔም በአፋር በረሃ ውሃ እያለ ጉሮሮ እየተቃጠለ እግሩ እየነደደ ሩጦ አመለጠ። ከዚህ በኋላ በህወሓትና በአብይ አህመድ መካከል በህወሓትና በፌዴራል መንግስት ነኝ ብሎ ራሱን በሚጠራው አካል መካከል ባውንደሪ ወይም የሚያገናኛቸው ሆኖ የተገኘው ህገ መንግስት አይደለም፣ አልቋል። በሁለቱን ህገ መንግስት አያስተሳስራቸውም። የትኛውም ህገ መንግስቱን መሰረት አድርጎ የወጣ ማንኛውም አዋጅና ህግ መመሪያም አይገዛቸውም። ደን በጦርነት ጉዳዩ በጉልበት ለይቷል። አሸንፎ መንግስት መሰረተ፣ አሸንፈውት መንግስት መሰረቱ። ደን አለቀ በቃ። ከዚህ በኋላ አብይ አህመድ ወደዛ መሄድ የሚችለው አዋጅ ጠቅሶ ሳይሆን በኃይል ነው ሊሄድ የሚችለው። በኃይል ያነጋግሩታል ማለት ነው። ይሄንን በኃይል የመመላለስ ጉዳይ ለመቋጨት በሚል የፕሪቶሪያ ስምምነት በሚል ሰነድ ተዘጋጀ። ስለዚህ ሁለቱን ገቨርን የሚያደርግ በመካከላቸው ያለ አንድ ባውንደሪ ቢኖራቸው የፕሪቶሪያ ስምምነት የሚለው ሰነድ ብቻ ነው። የፕሪቶሪያ ስምምነት በትግራይ ሊኖር የሚገባውን መንግስት እና በሰነዱ ላይ ያሉትን ስምምነቶች ለማስፈጸም የጊዜያዊ አስተዳደር የሚል ይቋቋማል። በማን? በህወሓትና በፌዴራል መንግስቱ በሁለቱ ተደራዳሪ አካላት። የተደራዳሪ አካላቷ ከሞላ ጎደል ተስማምተናል በሚል ጌታቸው ረዳን ፕሬዚደንት አድርገው ካቢኔ መስርተው መጡ። ብዙም ሳይቆይ ህወሓትን እንደ ድርጅት ከፓርቲነት በመሰረዝ በጌታቸው ረዳ የሚመራ አሁን ክንብንሟን ገልጣ የመጣችው ስምረት ማለት ነው። ቲፒኤልኤፍን አሰናብታ ስምረት የትግራይ ገዢ ልትሆን የሚያስችል ሴራ ጠነሰሷ፣ አቀዱ። አብይ አህመድ ችግር የለም አላቸው። እነ ጻድቃን እነ ጌታቸው ረዳ ኩክ አድርገው እንዲህ በቀላሉ ፒስ ኦፍ ኬክ ነው የመሰላቸው። ህወሓትን በምርጫ ቦርድ ደብዳቤ እስከታገደ ድረስ የነ ጌታቸው ስምረት መቀሌ ላይ ጓይላ ትጨፍራለች ብለው ነበር ያሰቡት። የቲፒኤልኤፍ ኦልድ ጋርዱ ቡድን ተነጋግሮ ስምረትን በጥፊ አቃጥሎ ከመቀሌ 4 ኪሎ ሸኛት። ጓይላ መጨፈር ካማረሽም ከዝናሽ ታያቸው ጋር 4 ኪሎ ነው እንጂ መቀሌና አክሱም አድዋና ሽሬ ላይ ወይም ሐውዜንና ገራልታ ላይ ወይም ኤኒዌር ሌላ ትግራይ የሚባል ቦታ ላይ አይቻልም ብለው አሰናበቷት፣ ሸኟት።